ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም 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 በዓለም ዙሪያ ሁሉ ሌላ ልማቶቻችን መብራት ቴሌ ተናግረዋል። በጣም ይሄ ጠንካራ ጎን ነው። ምንም የሚካር ነገር አይደለም። ማለት አሁን ምንም አይነት ደጋፊ ሆንክም አልሆንክም ይሄ ልትክደው አይገባም። በቃ ይሄ በአይን የሚታይ ነገር ነው። መብራት ቴሌ ምናምን አለ። በቃ መሰረተ ልማት የተሟላ ነው። መንገድ ላይ ነው ትንሽ ችግር ያለው። ይሄንን እንደንትን ነው። መልካም አስተዳደር ላይ የተከበሩ ዋና አስተዳዳሪ ትልቁ የክልላችን ማነቆ የሆነው ሙስና ነው። ኮራፕሽን በቃ ጎትቶ ሊጥለን ነው ኮራፕሽን። ስለዚህ እንደዚህ አይነት ኮራፕሽኖችን በምን እንታገላቸው ነው? እንዴት አድርገን እንታገላቸው? ከእናንተ መነሻ ሀሳብ ስጡንና እኛ ወጣቶች ለመታገል ዝግጁ ነን። እኔ አሁን ከዶክተር አብይ ጎን ቁሜ ለመታገል ዝግጁ ነኝ። ለምን? በውስጥ ያሉ ተኩላዎች አሉ፣ ለምድ የለበሱ ተኩላዎች የዶክተር አብይ መንግስት ወደፊት ለፊት እንዳይራመድ የሚያደርጉ በአካል እሱን ይመስላሉ፣ በመንፈስ ሌላ ናቸው። ስለዚህ እንዴት አድርገን እንታገላቸው ነው እና እንደዚህ አይነት ተግዳሮቶችን ወጣቱን ሳቡት። በቃ እውነት አሁን እዚህ ጋር እስኪ ወጣት ያለው ስንት ፐርሰንት ነው ብላችሁ መውሰድ ትችላለህ ክቡር አስተዳዳሪ። እና ወጣቱ ወጣት ስሜቱ ምንድን ነው? እንዴት ስትሰበስቡት እኮ ይተነፍሳል፣ ቮልካኑ ነው። በቃ በሚተነፍስ ሰዓት እናንተ ከሱ ትምህርት ትወስዳላችሁ፣ ለመሪዎች ስለሆናችሁ። ብዙ ወጪ ወጥቶበታል። ብዙ ገበሬዎች እየተጠቀሙበት ነበረ። ይሄን ጠቢ ብዙ ስንዴ ይመረትበታል። ያ ጉዳይ አሸዋው ካልወጣ ለአንድ ፊት ውሃው ይቆማልና ይሄ ቢታይልን ነው። ሶስተኛ እዚች ወረዳ ላይ ባዙራ 08 ቀበሌ አለ። ያ ቀበሌ በጣም አሸዋ ኩምፕላ የሚባል ወንዝ አለ። አሸዋ ሊወጣበት የሚችል በደንብ ሊገኝበት የሚችል ሀገር ነው። ግን አሁን እቺ ወረዳ ላይ አሸዋ የሚመጣው 65000 ብር ከጉና ነው የሚመጣው 65000 ብር። እዚህ እንግዲህ በ10000 በ20000 ሊመጣ እየቻለ ከወረዳችን ውስጥ 65000 ነው እስከ 70000 ብር የሚመጣው ማለት ነው። ኮሬብ የሚወርደው 110000 ብር ነው ቢገርማችሁ ማለት ነው። ስለዚህ መንገዷ ፊት ተሰርታለች፣ እስከታይ ብትሰራልን ስልጠና ሰጥተዋል። በማስ ሚዲያ ተከታትያለሁ። ከዛ ከሰጡት እሱ ነገር ሁሉ ሙሉ በሙሉ መሬት የሚወርድ ከሆነ አገራችን በከፍተኛ ደረጃ ሁሉ ነገር ሰምሮ ማርና ወተት እንደሚሆን ይገባኛል። ከዛም ተነስቶ እናንተም ብትሆኑ የዞን አመራሩም ሆነ ሌላው ይሄ ነገር ካልተነገራችሁ ማይተነሳችሁና ነው። አልተነሳችሁም። ተነስታችሁ የመጣችሁ ከዛ አቅጣጫ ይዛችሁ ተነግሯችሁ ካልሆነ በስተቀር ጠባቂነት አለ። ጠባቂነት በስፋት አለ። ጠባቂነት የሚለቅ ከሆነ መተሳሰብ የሚኖር ከሆነ መደመር የሚኖር ከሆነ ብልጽግና አለ። ብልጽግና የሚኖረው ከመደመር ጋር የተመሰረተ ነው። ስለዚህ ይሄንን ተይዞ ይቀጥል እንደኔ ጥሩ ይሆናል ብዬ ነው የምገምተው። ሰላም እንደው ዝም ብሎ አልተገኘም፣ ካልተጠናከርንበት ማለት ነው። ይሄ ሰላም ሲባል ምንድነው? ካሁን በፊት ባለው ሁኔታ እዚህ መዕደላ እንደ መዕደላ እዚህ ከተማዋ መሸም ደህና እንኖራለን። ወደ በረሃ ያሉ ጓደኞቻችንና ወንድሞቻችን ብዙ ነገር አሳልፈዋል። ከ30,000 ብር በላይ ድርቆ ገዝተው ያረቡትን በሬ እየተገነጠለ እየተበላባቸው፣ ቆላ በቆላ ያገዱትን ሙክት እየተወሰደ እየተበላባቸው፣ ወልደው ያሳደጉትን ልጅ 200,000 ብር 300,000 ብር እየከፈሉ መልሰው እየገዙ እያመጡ ይሄ ነገር ብዙ ነገር አልፏል። አሁን ላይ የሞትናየው እንግዲህ ድርድሩና እርቁ ወንድሞቻችንን ለማስገባት ወንድሞቻችን ይባላል መሸም እነሱ ጀብዱ ሆኖ እያለ ወንድሞቻችን አልነበሩም። ወንድሞቻችን የሚሆኑት ችግራችሁ ይፈታል፣ ተቀላቀሉ፣
ለምንድን ነው አማራን አማራ እንዴት ይበላዋል ሲባሉ ማርመጥ ነበረባቸው። ወንድም ተሆኑ ልጅ ተሆኑ ማለት ነው። ይህን ካልተቀበሉ ግን ወንድምና ልጅ አይደሉም። ሰላሙ ላይ ነው አሁን ምን የማተኩረው። ለፍሬ በቅቷል። ብልጽግና ለህዝብ የገባቸውን ቃሎችን ፈጽሟል። እውነት ነው። የምንክደው እኛ ያልናችሁም ብለን ካልሆነ በግለሰብ ደረጃ በመንግስት ደረጃ ቃል የተገቡ ብዙ ተግባሮች እየተፈጸሙ ስለሆነ እያየንም ነው። ጦርነት ቢኖርም ብልጽግና ኢትዮጵያን ለማሻገር ሰፊ የልማት ስራም እየሰራ መቆየቱ ግልጽ ነው። በአመት 2 ጊዜ ማምረትና ኮታ ገጠም ሜካናይዜሽን ላይ በመስራት ለውጥ እያየን ነው። የት ነበር መቅደላ ሜካናይዜሽኑ? ሲገባ የነበረው ትራክተር ከብልጽግና ቃል ወዲህ ነው። ኮታ ገጠም ልማት እያለማን ያለ ነው ከብልጽግና ወዲህ ነው። ችግሮችን እየቀረብን ከቤት ፍጆታ ባለፈ ለተረጅነት እያቀረብን ያለ ነው በብልጽግና ነው። ምንም ጥርጥር የለውም። ስንት ቀበሌ ነው እየመራን ያለ ነው? እንደ መቅደላ ወረዳ ውስን ቀበሌዎች ናቸው እኮ ሰው ብዙ ህዝብ እኮ እያለቀሰ ነው። ሪፖርቱና ምናምኑ ሙሉ እየመራን ይመስላል። እኔማ እንዲህ ብሎ እኔማ አመራር ነኝ ተፈናቅሌ መጥቼ ግን 02 ነው ያለው እና ስለዚህ አሁንም ቢሆን ይሄ ለውጥ መጥቷል። በሁሉም ነገር እያየን ነው። አዲስ አበባን እያየን ነው። ተና አሜሪካ ታንስመሆን አዲስ አበባ በጣም አሁን ሁሉም ይለወጣል። ነገር ግን ቆላው አካባቢ እየተጎዳብን ነው። ማህበረሰቡ እያለቀሰ ነው። ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በዓለም ዙሪያ ሁሉ። ባሳለፍናቸው ዓመታቶች የሰራናቸው ልማቶች እንዲያሉ ሆነው ግን የቀጣይ ልማትም ያስፈልጋል የሚለውን ነገር እንወስዳለን። አንደኛው የተነሳው ከሰላምና ጸጥታ ስራችን ጋር ነው። ከሰላምና ጸጥታችን ስራችን ጋር ተያይዞ የነበረው እንደምታዩት ጥላት አካባቢያችንን በእኛ ላይ ህይወት ቀጥፎ ሀብት ለመዝረፍ የማያደርገው ጥረት የለም። የጸጥታ ኃይላችን ግን እኛ እያለን ከተማችንን አካባቢያችንን አናስወርርም በሚል ብዙ ወንድሞችን አተናል። ብዙ ወንድሞችን ስናጣ ብዙ ልጆች ብዙ ህፃናቶች አባታተዋል። ይሄን የት ልንረሳው ነው? ስለዚህ ለከተማችን ለወረዳችን ሰላምና ጸጥታ መረጋጋት የጸጥታ ኃይላችን ሌት ከቀን እየሰራ ነው። ህይወቱን ሳይሳሳ ለጥይት እየሰጠ የአካባቢያችን ሰላምና ጸጥታ ለማረጋጋት ይችላል። ነገር ግን ምን ይቀረናል? ቅድም ወንድሞች እንዲያነሱት ከአጎራባች ወረዳዎችና ከአጎራባች ዞኖች ጋር ሆነን በጋራ የምንሰራው ስራ ይኖራል። ለዚህ ያስቸገረን ነገር እኛም የከፋውን እየሰራን ተንታም የባሰበትን እየሰራ ዳውንትም የባሰበትን እየሰራ ጋይንትም የባሰበትን ሳይንትም የባሰበትን እየሰራ ነው። በመካከላችን ግን በሁሉም ወረዳዎችና ዞኖች የነበረውን በመካከል ላይ የነበረውን ስራ ግን አለመስራት ይቀረናል። ክልሉ የመጀመሪያ እቅድ ያርጎት እየሰራ ስለሆነ የበለጠ ወንድሞች ሐሳብ ይጨምሩበታል። ቀጣይ ላይ የአካባቢያችን ሰላምና ጸጥታ በአራቱም ቀጠና ሰላም ለማድረግ የታቀደ እቅድ ያለ ይሄን መሰረት አድርገን የአካባቢያችን ሰላምና ጸጥታ ለማረጋገጥ እንሰራለን። ወጣቶች ጋር መስራት፣ ወጣቶችን ማቅረብ፣ ባለቤት ማድረግ ያላችሁት እዚህ ቤትም እንዳነሳችሁት ብልጽግና የወጣቶች እኮ ነው። ብልጽግና ፓርቲ የትውልድ ፓርቲ ነው። ብልጽግና እንዲወለድ እዚህ ውስጥ ብዙ ወጣቶች ስላላችሁ ብዙ ወጣቶች ዋጋ ከፍለዋል። የህይወት መስዋዕትነት፣ የአካል መስዋዕትነት። ብልጽግና የራሳቸው ነው። ባይታወር የለም። ይህንን የትውልድ ፓርቲ አስቀጣይም ስለሆናችሁ ይህንን የአገር ተረካቢ ኃይል ደግሞ አግልሎ የሚመጣ ሰላም የሚመጣ ልማት ስለሌለ ይህንን ወስደን በየደረጃ ያለን አመራሮች መስራት ያስፈልጋል ማለት ነው። ወረዳም የራሱን መስራት አለበት፣ ቀበሌም መስራት። አሁን የ02 ሲነሳ የነበረው መንግስት እኮ ማለት እዛ ነው የሚጀምረው። የመንግስት እግር ያለው ቀበሌ ነው ማለት ነው። አመራር
ጸጥታ ኃይል ሲታጀብ የ02 አስተዳዳሪ በወጣቶቹ ይታጀባል የሚለው ክብር ነው ይሄ ማለት ነው። እንደዚህ ነው እንዲሆን የሚፈልገው። ስለዚህ ይህንን አጠናክሮ መቀጠል በጣም ጥሩ ነው የሚል ሀሳብ አለኝና እነዚህን ከዚህ አኳያ ለማንሳት የፈለኩት እነዚህን ነው። ሁለተኛው ማንሳት የፈለኩት ከሰላም አንጻር ነው። ሰላም የሁሉም ነገር መሰረት ነው እንዳላችሁት። ከለውጡ በፊት በሰላም ሲታመሱ የነበሩ ክልሎች ሶማሌ፣ አፋር፣ ቤኒሻንጉል ስናይ ዛሬ ላይ ልማት ውስጥ ናቸው እነዚህ ክልሎች በዚህ የለውጥ መንግስት ማለት ነው። እኛ ደግሞ ከዛ አኳያ ያነሳቸዋቸው ችግሮች ልክ ናቸው። ልማትን በሚፈለገው መንገድ እንዳናቀጣጥል፣ በውጤታማነት እንዳንፈጽም፣ በሙሉ ልማት ላይ እንዳናተኩር አድርጎናል። ነገር ግን መግባባት ያለብን አሁን በዚህ ችግር ምክንያት የበይ ተመልካች መሆን ካለ በማንም ሳይሆን በራሳችን ነው ሊሆን የሚችለው። የሚወቀስ ክልል የሚወቀስ የፌደራል መንግስት ሊኖር አይችልም። ኦሮሚያ ክልልን ጨምሮ በሺህ ሲታመስ የነበረ ክልል ዛሬ ልማት ነው ያለው። ሶማሌ ዛሬ ልማት ነው ያለው። ለምን? በለውጡ ከመጣ በኋላ በሰላም ዙሪያ ላይ በልማት ዙሪያ ላይ መንግስትና ህዝብ እጅና ጓንት ሆኖ እየሰራ ስለሆነ ማለት ነው። ስለዚህ በሁለቱም መንገድ ተወስዶ ሲታይ በለውጡ ትልቅ ለውጥ አምጥተናል የሚለውም በደንብ መያዝ፣ ግን ደግሞ የሁላችንም ውጤት ስላልሆነ ወደ እያንዳንዱ አርሶ አደር ቤት እንዲገባ ስራ መስራት አለብን ብዬ አስባለሁ። ኢንዱስትሪ ላይ የምናነሳው መሐመድ ሲያቀርብ በደንብ አቅርቦላቸዋል። መስፋፋቱ ብቻ አይደለም። ይህች ሀገር ትልቁ ማነቋ ወገቧን አስሮ የያዛት ነገር የውጭ ምንዛሬ ነው። ሁላችሁም ታውቃላችሁ። ለምሳሌ መኪና በማምጣት የውጭ ምንዛሬያችንን በአመዛኙ ይወስደዋል። መኪና እየገጣጠምን ነው ሀገራችን ላይ ክልላችን ላይ ነው እያለ ያለው። እዚሁ ኮምቦልቻ የራሳችን ከተማ ላይ 200 ሺህ ብር እና ከዛ በላይ የሚሸጥ ሱፍ ይመረትበታል። ምናልባት እኛ ሰርተን የመግዛት አቅም ፈጥረናል አልፈጠርንም ሌላ ጉዳይ። ኮምቦልቻ ላይ ተመርቶ ውጭ ሀገር ተወስዶ ይሸጣል ማለት ነው። ስለዚህ ዶላር ልመና ሳይሆን የምንሄደው ልብስ ይዘን ኪደን ሽጠን ዶላር ማምጣት የምንችልበትን እድል እየፈጠርን ነው። እና ኢንዱስትሪው ዝም ብሎ ተራ ፋብሪካ አይደለም። በክልላችን ባህር ዳርን፣ ኮምቦልቻን፣ ደብረ ብርሃንና ሰሜን ሸዋ አዲስ አበባ ዙሪያ ላይ ማየት የሚችል ወጣት እድል ብንፈጥር በጣም የሚገርም ተአምር ታያላችሁ። እንደ ሀገር ካየነው ደግሞ አዲስ አበባ ዙሪያ ሸገር ከተማን ብናየው በጣም ኩራት ይሰማቸዋል። ኢትዮጵያ ውስጥ ነው ወይ ያለ ነው። አንዳንዴ ከፍ ብለን የምናሳያችሁ በስቆልቆል ያለ የግል ህይወታችንን እያየን ሀገራችንን በዛ እንዳንስለው ተስፋ ሲኖረን የግል ህይወታችንን እያስተካከል ስለምንሄድ ማለት ነው። እና በዛ ልክ በተባለው ልክ ልማቱ ሙሉ እንዲሆን የበይ ተመልካችን እንዳንሆን እንጠንቀቅ የሚለው ግን አስፈላጊ ነው። አንድ ሀገር ያድጋል። የሚያድገው በተደመረ ውጤት ነው። ግን እድገቱ የሆነ አካባቢ ላይ የሚጠራቀም ከሆነ ድሃና ሀብታም የሚኖርበት ሀገር ይኖራል። ህንድ የምትባል ሀገር በጣም ከዓለም የመጨረሻ ድሃ የሚባል ህዝብ ይኖርባታል። ከዓለም ሀብታም የሚባል ህዝብ ይኖርባታል። እንደዛ እንዳንሆን ጥንቃቄ ማድረግ ያስፈልጋል። ግን ከዓለም ሀገሪቱ ተወስዳ ስትታይ ምናልባት ከአሜሪካ ከቻይና እና ከኮሪያ ቀጥላ ሀብታም የምትባል ሀገር ነች እንደ ሀገር። ግን ከዓለም ድሃዎች የት ናቸው ከተባለ ህንድ ውስጥ ናቸው። እኛም የዛ ዕጣ ፈንታ እንዳይገጥመን ውድድር ነውና ሩጫውን በደንብ መጨረስ አለብን ማለት ነው። በእንዲህ አይነት እድገት ደግሞ ልዩነት ከተፈጠረ መድረስ አንችልም። በኢኮኖሚ ከፍ ያለው አካል የመስራት የመለወጥ እድሉ አሁንም እየጨመረ ይሄዳል። ያኛው የሱ ተከታይ ወይ የሱ ተቀጣሪ ነው የመሆን እድል የሚኖረው ማለት ነው። ስለዚህ ወሎ ዝቅ ስል መቅደላ ማሻ ጉልበትና ጥሬ ዕቃ አቅራቢ እንዳይሆን ጥንቅቅ ብሎ ከወዲሁ ራሱን መቀየር አለበት። ይሄ የመሪው ተልእኮ ነው፣ የወጣቱ ተልእኮ ነው፣ የህዝቡ ተልእኮ ነውና በዛ ልክ እንዲሰሩ አደራ ለማለት ነው። ከሰላም አንጻር ልክ ነው፣ ችግር ውስጥ ነው ያለው። ግን ከችግሩ አንነሳ። የዚች ሀገር ችግር እኮ የመጨረሻ ሀገሪቱን ማፍረስ ብቻ አይደለም። እርስ በርስ ተባልተን ልክ እነ ማነው ሩዋንዳ ላይ እንደነበረው እልቂት በአንድ ሳምንት ውስጥ 800 ሺህ ህዝብ አልቋል። ሩዋንዳ ላይ እንደዛ እኮ ሊያደርጉን ነበር። ሀገር ከማፍረሳቸው በፊት አማራ ኦሮሞ፣ አማራ ትግራይ፣ ሶማሌ ኦሮሞ ምናምን ብለው አያያዙን። ትንሽ ሸርተት ማለት ቢኖር ይሄ ህዝብ እርስ በርሱ ተባልቶ እንዳልክ ስራ ሊሰራ ነበር። አልብሰነዋል።
ህወሓት ታሪክ እሰራለሁ ብሎ ነበር። ወይ ሀገር መልሼ እመራለሁ ወይ ደግሞ ሌላው አካባቢ ይተራመሳል፣ እኔ ግን የራሴን ክልል ሀገር አድርጌ ሰላም እፈጥራለሁ በትግራይ ብሎ ነበር። አልቻለም። ዛሬ እኮ የትግራይ ወጣት ነው እየተሰለፈ ህወሓትን እነ ደብረጽዮን እየታገላቸው ያለ። ይሄ ብልጽግና በሰራው ፖለቲካ እኮ ነው፣ በሰራው የጸጥታ ስራ እኮ ነው። ከዚህ በኋላ አንድ ጥይት ድምፅ አንሰማም እኮ ማለት ጀምሮ የትግራይ ህዝብ እንደዛ ነበር እንደ በጁንታው ጊዜ እናት ነፍሰ ጡር ተከትላ በጥይት ራሷን መስዋዕት አድርጋ የትግራይ ተዋጊ እኮ መሳሪያ እንዲማርከን ሲሰሩ ነበር እኮ ሳይገባቸው። ልጅ አዝላ እዛ እየወደቀች ጥይት የብልጽግና መንግስት ጥይቱ ሲያልቅበት የህወሓት ታጣቂ መሳሪያ ይቀማል የሚል ፍልስፍና ይዞ እኮ ነበር። ዛሬ ግን እናቶች አይሆንም እያሉ በቃ ብለዋል። ይሄ በጦርነትም በዲፕሎማሲም በእኛም የውስጥ ፖለቲካ የመጣ ስለሆነ ከፍ አድርገን ስናየው በጣም ብዙ መሻሻል አለ፣ ተስፋ አለ የሚለው ውሰድ። የሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ